ውፍረት ለመቀነስ የሚረዳ ቆንጆ የአትክልት ቁርስ አዘጋጃለሁ። የህይወት ማዕድ ነው። እንግዲህ እዚህ ጋር እንደምታዩት ዝኩኒውን እንደዚህ በስላይስ እጠዋለሁ። ቀጥሎ ደግሞ ካሮቱንም ልክ ዝኩኒውን እንደላጥኩት እንደሱ አድርገዋለሁ። ድንች ነጭ ሽንኩርቱን እንደዚህ እንጨዋለን። የምጠቀመው አንድ ዝኩኒ ተፈቀፈቀ፣ አንድ ድንች እና አንድ ካሮት ነው እና የሽምብራ ዱቄት፣ ትንሽ ዘይት ያስፈልገናል። አሁን መጀመሪያ አንድ ሁለተኛ ኩባያ የሽምብራ ዱቄት፣ ኮረሪማ፣ አንድ ሻይ ማንኪያ ቁንደ በርበሬ፣ ጨው፣ እርድ አንድ ሻይ ማንኪያ። የምንፈልገውን የውፍረት መጠን እስኪይዝልን ትንሽ ውሃ ጠብ እያደረግን እንመተዋለን። 2 የሾርባ ማንኪያ ዘይት፣ ካለን ኦሊቭ ኦይል ብንጠቀም ጥሩ ነው፣ ግን ከሌለን ያለንን ዘይት መጠቀም እንችላለን። የድንብላል ቅጠል፣ አንድ የሾርባ ማንኪያ ነጭ ሽንኩርት የተፈጨ፣ እንደዚህ በደንብ መመታት አለበት። ሽምብራ ዱቄት በጣም ብዙ ጥቅም አለው ወይም ሽምብራ። ስለዚህ በተለይ ለጤናማ አመጋገብ ከምንጠቀማቸው ምግቦች አንዱ ነው። እዚህ ጋር እንደ እንቁላልን ተክቶ ስለሆነ ያደረኩት በደንብ መመታት አለበት። ድንቹን ጨምራለሁ፣ ካሮት፣ ከዛ አንድ ላይ እንቀላቅለዋለን። ሽምብራ ዱቄት ያው በእንቁላል ፋንታ የማጣበቅ ችሎታ ስላለው እሱን ነው የተጠቀምኩት። ግን ደግሞ እሱም ካልሆነ ነጭ ዱቄት መጠቀም ትችላላችሁ። ካነሰ አንዳንዴ ትንሽ በላዩ ላይ እንደዚህ መጨመር እንችላለን የሽምብራ ዱቄቱን። እሺ መጥበሻ ይግሏል። ዘይቱን አደርጋለሁ በምንፈልገው መጠን እንደዚህ እየለካን እናደርጋለን። አትክልት የሚሰሩ ምግቦች እንደሚታወቀው ውፍረትን ለመቀነስ በጣም ነው የሚረዱት። ደግሞ ይሄ ሙሉ ለሙሉ ሽምብራውን ስለተጠቀምን በነጭ ዱቄት ስላልተጠቀምን በጣም ውፍረትን ለመቀነስ ያስችለናል። እንደነገርኳችሁ ዱቄት ነጭ ዱቄት መጠቀም ትችላላችሁ። ግን በቶሎ ክብደት ለመቀነስ ከፈለግን ግን የሽምብራ ዱቄት ተመራጭ ያደርገዋል ከአትክልቱ ጋር። እንደምታዩት እንደዚህ ቆንጆ ሆኖ በስሏል። ለዛ አወጣዋለሁ። ለጤናማ አመጋገብ እንደዚህ አይነት ምግብ በቀላሉ መስራት እንችላለን። በየቤታችሁ ሞክሩት። የህይወት ማዕድ ነው። ቻው።